ድንች ሰላጣ ይለይብኛል የምትሉ ሰዎች የታላችሁ? ግን በትክክል ከተሰራ ማለት ነው። ሁሉም ነገር እኮ ሼፍ እኮ ነው የሚወስነው፣ አለቃው እኮ ነው የሚወስነው። የሚሰራው ሰው ይጣፍጥ ካለ ይጣፍጣል። ሁሉም ነገር ከአሰራሩ ነው። ምንም አይነት ነገር ድንች ያለበት ነገር ይዩት። ድንቹ እንደዚህ ለስለስ ማለት አለበት። አያችሁ አይደል? እንዴት በቀላሉ እንደሚል ምንም ድንች ያለበት ነገር። አንዳንድ ሰዎች ምን ያደርጋሉ? ድንቹን ድንጋይ አድርገው ያመጡታል። ይህ ልበላው ነው ወይስ ልፈነክት ነው? ቋ ሚለው መክተፊያ ነው። ነገረኛ ሰው እኮ አይጠፋም። ቋ ሚለው መክተፊያ ነው። ድንች አይደለም። እናንተ ባህሪ ጠፍቶብኝ ነው። ድንቻችን ተከትፋለች። አረንጓዴ ቢጫ ቀይ አርማችን ነው፣ መለያችን የኢትዮጵያ ሀገር። ቲማቲም ባይዘዌ ስጋ የሌለበት ቦታ ቲማቲም እንደ ስጋ ነው የምቆጥረው። ስለዚህ እንደ ስጋ እንዲታኘክልኝ እንዴት አድርጌ ቲማቲም ተለቅ አድርጌ እንደምከትፈው። እኔ ቲማቲም እንደዚህ ነው የምወደው። ደቃቃ ቲማቲም ሰላጣ ውስጥ ምናምን አይመቸኝም። እንደዚህ ነው የምወደው። ሽንኩርት ያን ያህል አይደለሁም እኔ። ብዙ ሽንኩርት ደህና ነኝ፣ ግን ያው ለድባቡ አሁን ነው የሚጀመረው። እስኪ ተደበላለቁ፣ ሰላም ሰላም ተባባሉ። ኦሊቭ እቺ ለጤና ናት። ኤሶ ፓፓ ወይ ፍሬ ገባ ናውጣና ጨው በጣም ነው የምወደው ሰላጣ ላይ። በጣም ሳይሆን ላይክ ነው በአግባቡ። አቤት 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 አቤት። በዳቦም ይበላል ባዘወይ። በዳቦም በጣም ጸዴ ነው። እኔ እንጀራ ስለምወድ ነው እንጂ በዳቦም አሪፍ ነው።